ዋው ይሁሉ ሰርፕራይዝ ለኔ ነው። አሁን የፍልስፍና አንተውና እሷ ግን ምን ሆና ነው ፌንት ይበላል? አሁን ግን ሳይህ በመውደቅ የምትኩራራ መነሳት የማትፈልግ ሰው ሆናል። የደበከው ወርቅ ወይም ደግሞ የብር ቁልል አለ? ቀጥ ብለው ውጣልኝ፣ ውጣልኝ! በቃ አልፈልግም፣ ውጣልኝ! አንድ ቃል ትፍሽ ስላለው ብትይ ምላሽን ቆርጬ ነው የማወጣልሽ። ይሄን ቤት እኮ የገዛሁት ስመለስ ተከራይቼ እንዳልኖር ነው። ገንዘቡን ከዛፍ ላይ ሸምጥጬ ማመጣ ነው እንደሚመስል። እሄድለታለሁ፣ አልለቀውም። እሺ ውጣልኝ! አሁን ቀጥ ብለህ ውጣልኝ! የኔውድ ለቆንጆ ምሽታችን የኔባል ለፍቅራችን ቆንጆ ነው። ኦ ቴንክ ዩ። ይጣፍጣል፣ ግን ደግሞ ካንቺ አይበልጥም። እኔ የምልሽ የኔ ቆንጆ መዓዛሽ በጣም ያውዳል፣ አንጸባርቀሻል። በዛ ላይ ዛሬ ደግሞ በጣም አበባ መስልሻል። ታዲያ ለምን ይመስልሃል አበባን ደስ ያበበችው መዓዛዋ ሲያወደው ለምን ይመስላል? ምናልባት ንቧ እንዲቀስማ ትፈልጋ ይሆናል። እና ታዲያ ናና እርፍ በልብኛ። እርፍ ብቻ ቅስም ቅስምስም እንዴ ምን ነው ነው እዚሁ ዘፍል ትልብኝ ነው እንዴ? እና ታዲያ ማን አለ? ምን ችግር አለው? አይ እኔማ ወደ ቀፎ ወስደኸኝ ቆንጆ ጊዜ የምናሳልፍ መስሎኝ ነው። እናሳልፋለን። እንዴት አርጌ ልውሰድሽ? ዝል አርጌ ወይስ እቅፍ አርጌ ልውሰድሽ? በጥርስ ንክስ አድርጋ እንጥልጥል ወሰደኝ። ኧረ እባክሽ አኝላልሽ። ወይ ቶምን አግኝቼው እስክጠመጠምበት ድረስ እንዴት እንደቸኮልኩ አልገባም። ናፈቀሽ አይደል? በጣም እንጂ 5 ዓመት ሆነን እኮ የሆነ የተለየ ዓለም ላይ የምኖርና አገኘዋለሁ ምናምን ብዬ እጠራጠር ነበር። የእውነት በጣም ደስ ብሎኛል። እና ደግሞ በዚህ ሁኔታ ልታገኙ ስለመጣሽ ከምር ደስ ብሎኛል። ሄናይ ወይ ግን አሁን ቶም ሲያገኘኝ የሆነ ሰርፕራይዝ የሚሆን ይመስላል። እቺ ጓደኛዬ ለአመታት ልቡ ሲዘል ነው የነበረው። ፍቅርን ተርቧል። የኔ አባት ፍቅሩ እኮ እንዴት እንደሆነ ይገባኛል። አሁን ማን ይመጥችለታለሁ? ሁሌም ተኝቶ ሲነቃ አጠገቡ የሚያየው ብቻ ነው። ታድሎ ቀና እንዴ ነው ማልቀናው? ለአመታት ሲጠብቃት የነበረችው ሚስቱ፣ የምትሳሳለት የምትሰስትለት ሚስቱ ሀገርን አቋርጣ ወደ ቅፉ መታለታለች። አሁን ይኸው ቤቱም ገላውም ይሞቃል። ታድሎ ግን በጣም ደስ ብሎኛል። ለማንኛውም አመሰግናለሁ። እንግባ። እሺ ቅስም ነው ማለሽ። እንዴት እንደናፈቅሽ የኔ አበባ እንዴት እንደናፈቅሽ ታውቂያለሽ? ዋው ይሁሉ ሰርፕራይዝ ለኔ ነው። ማን ናት? ዴናት ናት። ሂጂና ልብስሽን ቀይሪ። ቆመታኛለች እንዴ? ጊዜ የላችሁ ነው። ራቁትን መታየት ካልፈለግ ገባና ቀይር። ምንድን ነው ያደረገው? ሄኖክ ምንድን ነው ያደረገው? ይኸውልህ ጉዷ ባለቤት ግን ወደ ወዱ ባሏና ወደ ቤቷ ነው ይዣት የመጣሁት። እሺ አንተ ምን እያደረግህ ነው? ንገረኝ እስኪ። እኔ እንትን ይኸውልህ ምንም እኮ
እሺ ግባና ልብስ ቀይረው። መጓረት ትፈልጋለህ? ኧረ አልፈልግም። እሺ ምን ሆነ ነው እሷ? ግባና ቀይረ። ቶማስ ይቅርበኝ እንድነቴ። ያንቺ አይኖች ይህን ሳይሆን ማየት ያለባቸው ደስታን ነው ማየት ያለባቸው። እኔ እናንተ ጋር ያልጨረስነው ጨዋታ። አንቺ ያምሻል እንዴ? ውዷ ባለቤቴ እኮ እዚህ ጋር ወድቃለች። ምን አገባኝ? ይኸውልሽ ያልጨረስነው ጨዋታ ይኖርም አይኖርም በአየር ጸባይ ምክንያት ለጊዜው ተቋርጧል። እሺ እገልሃለሁ። እሺ እኔም ልሄና እየተነፈሰች ነው። አይ የለም እየሞተች ነው። እሺ አንድ ጊዜ እኔ እናንተ እንነጋገር፣ ወተን እናውራ። ስሚ ላንሴት፣ ዲና ታጠገቡኝና ጠብቂያት። እሺ ከነቃች ደውይልን፣ ቶሎ እንመለሳለን። ማለት ለሚስት ሞግዚት እየቀጠርከኝ ነው? ይኸውልሽ አንዳንዴ ደንገጡሮች ከልዕልቶች በላይ ተወዳጅ ይሆናሉ። አሃ በተለይ ደግሞ ልዕልቶች እንደዚህ ካንቀላፉ ማለት ነው። አሽከርነሽ እያልከኝ ነው? ምንም በይው ልዕልቷ እስክትነቃ ድረስ ልዑሉ ይወድሻል። እሺ ምንድን ነው ያደረገው? አንተ ራስህ ምን እያደረግህ? ምን አደረኩኝ? ራሴን እያዝናናው ነው ቶማስ። ይኸውልህ ምንም የምታከብደው ነገር የለም። ይሄ ማንኛውም ወንድ ቢሆን የሚያደርገው ነገር ነው ያደረኩት። በቃ ምን እሷ ስራ ምናምን ብላ እዛ ከረመችና እኔ በፍቅር ራብ መሞት አለብኝ? ክብርት ልዕልት፣ ልውልሽን ብቀማሽ ቀሪ ይልሻል? የወንሽ ነፍሰ ቀጭን ነገር። ልጆች ብትወልጂ ቆንጆ ነበር፣ ግን ከቆየሽ እንስሳነትና እብደትን ነው ፍቅር የምትለው? ደግሞ እሷ ልምጣ ስትልህ አይሆንም ትንሽ ስሪ ቆይ እያልክ ያዘገየሃት እንደዚህ ከውሽማህ ጋር አሸሸ ገዳሚ ነው ማለት አይደለ እንዴ? ሌላ ነገር አለ? አሁን የፍልስፍና አንተውና እሷ ግን ምን ሆና ነው ፌንት የበላች? የቅምጥህና ያንተን ትሪት አይታ ነው። የምርህን ነው? እኔና ላንሴትን አይታናለች? አረ የለም አላየቻችሁም። እና ታዲያ ምን ሆና ነው? እንደገባው ጉድህን ሳይ ወደ ኋላ ገጭቻት ነው ፌንት የበላችሁ። ጓደኛ አባቴ ወንድም እኮ ነሽ መከታ። ትሰማኛለህ? በዚህ ብልግና ግን ድጋሚ የምተባበር እንዳይመስል። ምን እሱ ብቻ አባቴ ማስ አድርገህም ቢሆን ትቀብረኛለሽ። ምን ነው ባደረገውና አፈር ባለበስኩ። በእናትህ ናይ የምር ነገሮች እስኪስተካከሉ ብቻ ነው። እሺ ነገሮች እስኪስተካከሉ ማለት ያው ዴናት ተመልሳ እስክትሄድ ማለት ነው። ምን ተመልሳ ትሄዳለች እንዴ? እና ታዲያ እዚህ ምን ትሰራለች? ልታገባ እኮ ነው የመጣችው እኮ። አገባታለሁ ተመልሳ ትሄዳለች። በጣም ነው የምትገርመው። ከዛ አንተ ከቀምጠህ ጋር አሸሸ ገዳሚ ልትል። ቆይ እኔ አላውቅህም ማለት ነው አንተ? በቃ አሁን የሆነው ነገር ሆኗል። ለወደፊቱ ግን ስህተቶችን አርማለሁ። የተሳሳትከው ስህተት እኮ ቃል እገባለሁ። የምሬ ነው። በደንብ ነው ማረማቸው። ግን ደግሞ ለማረም በቂ ጊዜ ያስፈልገኛል። ከላንሴት ጋር ያለንን ነገር ድንገት ተነስቼ አብቅቷል ማለት ደግሞ አልችልም። እናማ ወንድም ጥላ ወዳጄ ለዴናት ላንሴት ፍቅረኛ እንደሆነች ትነግራታለህ ማለት ነው። አልገባኝም። ምንድነው ማይገባ? አንተ ደግሞ ቶሎ ተረዳ እንጂ ላንሴት ከዛሬ ጀምሮ ፍቅረኛ ናት ማለት ነው። እብድ ነህ? ይኸውልህ ካልሆነ የሁላችንም ህይወት ዝብርቅርቁ ይወጣልሽ። ከሁሉም የሚበልጠው ግን እንደዚህ የምትሳሳላት ዴናት ታብዳለች። እሺ ቶማስ እንዴ እስካሁን አልነቃችም እንዴ? እቺ ሴትዮ የምትነቃ አይነት አይመስለኝም። እኔ ምልቶም ጓደኛህ ሬሳ ጎትቶብን እንደ መጣው ይልሽ ለከሰከሰታል። ዴናት የኔ እናት ነቃሽልኝ? እንትን ትመጫለሽ ብሎ ነግሮኝ እኮ ሰርፕራይዝ ልናደርግሽ ነበር። አንተ ግን ሰርፕራይዝ ነበላሽው። ቆይ ባልሰራልኝ። የኔ ውድ በጣም አስጨነቅሽኝ እኮ። ይሄ ሲደናበር ግንባሬን ብሎ መጥቶ ነው። ገላግሎን ነበር ማለቴ እኔንም ህፃን ልጅ ከማሳደግ ገላግሎን ነበር ለማለት ነው።
አልገባኝም። የኔ ቆንጆ ያው ወንድ ልጅ ለሚስቱ ህፃን አይደል? ሄና ደግሞ ታውቂዋለሽ፣ ባህሪው እኮ አስቸጋሪ ነው። እናዬ ያው ከሰርፕራይዙ መሀል አንዱ ይሄ ነው። እናማ እሷ የኔ ገርል ፍሬንድ ነች። ሄናዬ ሙት አፍሳታል። በጣም ቆንጆ ሴት ነች። ይሄኔ ቆንጆ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። አንድ ነገር ላስቸግራችሁ ትችያለሽ? በጣም ናፍቆኛል። ገባኝ። ይቅርታ የኔ ቆንጆ። ሄና በደንብ አድርጎ ጸባይን ያውቃል። ግልጽ ሰው ነኝ እና ቶሚን ለብቻው ማግኘት እፈልጋለሁ። አዎ በቃ ጠዋት እንገናኝ አይደል? ጠዋት ሴትዮ ራሽን ትነሽ ተንቀሳቀሽ። ያማል እንዴ? ለጊዜውም ቢሆን እኮ ገርል ፍሬንድ ለጊዜው ነዋ። እንዴ አልሰማህትም እንዴ? የዋ ጓደኛችሁ ስለኔ ውበት ስትናገር። ሴትዮ ሁለተኛ ስለ ድናት ክፉ ብትናገሪ የምር ትጠይኛለሽ። ኧረ ባለቤቷ ራሱ እኮ እንዳንተ አልተቆረቆረላትም። በየት በኩል ይቆርቆርላት? አንቺ ምላስ ላይ ቆመሽ። ለማንኛውም በጣም እየበረደኝ ነው፣ ሙቀት ያስፈልገኛል። ለምን በረዶ አሰሪም? እኔ ምን አገባኝ? ምን ነው ገርል ፍሬንድ እኮ ነኝ። ለዛሬ ነዋ፣ ለአሁን እንዴ። ወዴት እየሄድክ ነው? እኔን ለማን ጥለኸኝ? አብረን አይደል እንዴ የምናድረው? ሴትዮ አንቺ ያምሻል መሰለኝ። ሰማኛለህ? አሁን ያልኩን የማታደርግ ከሆነ ውስጥ ገብቼ ነገሩን ድብልቅልቁን ነው ማውጣልህ። ይኸውልሽ መሄድ የምትፈልጊ ከሆነ ቤት አድርሽሽ ይመለሳል። አይ አልሄድም ካልሽ አልጋ ሲይዥሽ እኔ ወደ ቤቴ እመለሳለሁ። እሱንም አልቀበልም የምትይ ከሆነ እቤት እንገባለን። የቶማስ ቅምጥ መሆንሽን ትነግሪያታለሽ። ትስማሚያለሽ? በዚህ ሌሊቱን ሙሉ እኮ አይንሽን እያየሁት ነው የነጋው። እኔ ራሱ 5 አመት ሙሉ ያልተኛሁትን እንቅልፍ ነው የተኛሁት። ታውቃለህ ያለ ሀሳብ እንዴት እንደተኛ? እንዴት እንደተኛሽ እስኪ ያለ ሀሳብ እንዴት እንደተኛሽ ንገሪኝ እስኪ። ያው በቃ ከፈጣሪ ቀጥሎ ያንተን እጅ ስለተንተራስኩኝ ነው። እኔ እናት ታውቃለህ በቃ ልክ እንደዚህ አይናችንን ጨፍነን ስንተኛ የሆነ ተቃቅፈን ስናረጅ ነው የሚታየኝ። እቺማ ቆንጆ ህልም መሆን አለባት። አንተ ይሄ ህልም አይደለም እውነት የሚሆን ራዕይ ነው። ማን ነው? ምንድን ነው እንደዚህ ባይል የሚንኳኳው? ስርዓት የላቸውም እንዴ? ቆይ መጣሁ የእኔ እናት መጣሁ። መጣሁ። እሺ አባት ለምንድን ነው ማታ ስልክ ያላነሳልኝ? ልጅ ብትነቃብንስ? እንዴት እንቃ? እሱ አይሆንም፣ ትጎዳለች ልጅቷ። ትጎዳለች? ለኔ ለናንሲ ስትል ለምን 4 እግሯን አትበላም? ይኸውልሽ ስነ ስርዓት ያዥ። እንደዚህ ዘና ፈታ ብለን የምንኖረው በማን ገንዘብ መሰልሽ? እሱማ ልክ ነህ፣ ግን ደግሞ የወተት ላማችን ናት፣ በደንብ መንከባከብ አለብን። ከነጠፈች ግን እንገላታለን። ወይዬ እናት፣ የኔ ውድ መጣሁ። እሺ እናት? የምን እናት ነው? ኧረ አንቺ ልጅ እዚህ ተነጋግረን እዚህ ታፍርሻለሽ እንዴ? ምን ሆነሽ ነው? እሺ በቃ እሺ፣ ነገሮችን ማስተካከል አለብን። ስማኝ፣ ካልሆነ ግን ወደ መጣችበት ትመለሳለች። አሊያ ትገላታለህ፣ አሊያ ደግሞ ታስጨልላታለህ። በቃ ተረጋጊ፣ ትንሽ ጊዜ ብቻ ስጪኝ። ያልሽኝን ነገር ሁሉ አደርጋለሁ። ምንድን ነው እንደዚህ መንሰፍሰፍ? ፈጣሪሽ አንቺ
አይደለም። ቆይ ግን ምን ነው የምትወደው? ምንሽን ልወድ እችላለሁ? ይሄ እብደትሽን ነው። ይሄሽ አስቀያለሁ። አንቺ ደግሞ ምን ትሰራለሽ? አይገርምሽም? ይሄ ሰላም የሆነ ሄኖክ እኔ ራሱ እንዴት እንደደነገጥኩኝ ስትመጣ በጠዋት ተነስቶ ወጥቶ አልሄድም። ቆይ ማታ አብራችሁ ኧረ አብረን ያደርነው ግን ጠዋት ስነሳ ካጠገቤ ላይ ያጣሁት እና ካለ ብዬ ነው የመጣሁት። በቃ ቻው። እሺ ሰላም እኮ እደውልለታለሁ። እሺ ሄኖክ መቼም ከስተቱ አይማርም አይደል? በቃ እኔ ውድ እንግባ። በሉ ወንዶች በቃ እኔ አሁን መታጠቢያ ቤት ደርሼ ልምጣ እና ከተልሽ ይዛ ሙት። እሺ እኔ የምልህ እና ምን እያሰብክ ነው? ስለምሩም ተወራኝ። ይኸውልህ ቶማስ፣ ለአንተ ስትል ባህር ተሻግራ ረጅም ዓመት ሰራች። አሁን ደግሞ ለአንተ ስትል ነው ባህር ተሻግራ የመጣችው። አንተ ግን ስቲል አሁን ድረስ ለክብር የማይመጥን ተልካሻ ስራ እየሰራህ ነው። እና ክላንሴት ጋር ያለህን ነገር ታቆማለህ ወይንስ አሁን ብልግናህን ትቀጥላለህ? ሄና ምን እያልከኝ ነው? ቆይ እኔ ጓደኛ አይደለሁ እንዴ? አንድ ጊዜ ሸፍኝልሃለሁ፣ ምክንያቱም ከገባህበት ነገር ትወጣለህ ብዬ ስላሰብኩኝ። ይህም ምናልባት ተሳስተህ ተፈትነህ ይሆናል ብዬ ስለማስብ ነው። አሁን ግን ሳይህ በመውደቅህ የምትኩራራ መነሳት የማትፈልግ ሰው ሆነሃል። ዲናትን እኮ ወዳታለሁ። ስለዚህ ተጋቡና በደስታ ኑሯ። ላንሴትን አጥቼ መኖር አልችልም። አቤት፣ እሷንም በጣም ወድጃታለሁ። ሰውዬ ስንት ልብ ነው ያለ? አንድ ልብ ነው ያለኝ፣ ግን ደግሞ ለሺህ ሰው ይበቃል። እንደዛ ካልክማ ለዲናት ንገራታ። ምን ብዬ ነው የምነግራት? ይኸውልህ ላንሴት ጓደኛዬ ናት፣ እናም ለሁለታቸው የሚበቃ ነፍ ፍቅር አለኝ ብለህ ንገራት። ሄና እየቀለድክ ነው? ቶማስ አስተካክል፣ በኋላ ግን ከሁለቱም ሳትሆን ትቀራለህ። ይቆጫል ቶማስ። አንድ ጊዜ ረድቻለሁ፣ ሁለተኛ ግን በፍጹም አረዳለሁ። እውነቱን ለዲናት ነግራታለሁ። እናንተ ሰሚ ሲጠራ ሰማው ልበል እንዴ? ሄና እኮ ስምሽን ሁሌ ነው የሚጠራው። ወንድሜ የኔ ውድ በጣም ይቅርታ፣ አስቸኳይ የስራ ስልክ ተደውሎልኝ ነው። ተመልሼ እመጣለሁ። እሺ አባቴ፣ ይኸውልህ አሁን እኮ ቶሎ ብለን ነገሮችን ካላስተካከልን ጊዜው ይሄዳል። ልክ ነሽ እኮ እናስተካክላለን፣ ግን አልቆይም፣ ቶሎ እመልሳለሁ። ሄናዬ አደራ አብራቱን። እሺ የኔ ውድ ተመልሼ እመጣለሁ። እሺ ሄና እንዳይደብራት። ጓደኛ ግን ደህና ነው? ቆይ እኔ ማላቅ የደበቃችሁኝ ነገር አለ እንዴ? ሄና ዲናትዬ፣ እትዬ እስካላናፈቀሽም ናፍቀውኛል፣ ግን አሁን የማደርግበት ጊዜ አይደለም። አጎቴ ምን እያልከኝ ነው? ቆይ ቀሪውን ክፍያ ቶማስ አላስገባልህም እንዴ? ምን? እሺ ቆይ አንድ መልሽ እንደውልልህ። ምንድን ነው የምሰማው? ምን ሰማሽ? አጎቴ ቀሪው ክፍያ አልተከፈለም። እኔ ደግሞ ለእሱ የሚሆን 3 እጥፍ ገንዘብ አስገብቼልሃለሁ። አዎ ግን ምን? ያንን ሁሉ ገንዘብ ምን ስታደርግበት ነበር? ጠፋ እንዴ? ሰው ነኝ እኮ እበላለሁ፣ እጠጣለሁ። ምን ነው በታምረው እንዴ ምኖር የሚመስልሽ? ቶም ግን የምትናገረውን ታውቃለህ? 4 ሚሊዮን ብር በምግብ ጨረስኩ እያልከኝ ነው? በቃ ምንድነው እንደዚህ የምትናገሪው? ሰርቼ እከፍልሻለሁ። ድሃ ስለሆንኩ ነው አይደል እንደዚህ የምትጸየፊኝ? ድሃ ምናምን አትበል። ከ5 ዓመት በፊት እንደዚህ ነበርክ። ከ5 ዓመት በኋላም ሰርቼ ስመለስ እዛው ላይ ነው ያለኸው። ምንም የተቀየረ ነገር የለውም። ይሄን ቤት እኮ የገዛሁት ስመለስ ተከራይቼ እንዳልኖር ነው። ገንዘቡን ከዛፍ ላይ ሸምጥጬ ማመጣ ነው እንደሚመስልህ? እሳት ገርፎኝ 24 ሰዓት በሙሉ ደግሞ አጎንብሼ ተደፍቼ ተንቄ ነው ይሄን ገንዘብ ያመጣሁት። አጠፋሁት ትለኛለህ እንዴ? የምትመኘውን ህይወት መኖር ከፈለግሽ ተመልሰሽ ሂጂ። ይኸውልሽ ደግሞ እኔና አንቺ አልተነጋገርንም። ዝም ብለሽ ነው ተነስተሽ የመጣሽው። ምን? እኔም እኮ ሴት ነኝ። ልክ እንደ ሌሎቹ እኩዮቼ ማግባት፣ መውለድ፣ ቤተሰብ መመስረት ያምረኛል። እንዴት እንደዚህ ትለኛለህ? ቆይ በእናትሽ አጨቅጭቂኝ። በቃ ከፍልሻለሁ አልኩሽ እኮ። አታካብጂ። በቃ ከፍልሻለሁ። ይሄንን ነው ለኔ የምትለኝ? አባጨቅጭቂኝ። በቃ እከፍልሻለሁ አልኩሽ አይደል? ልታገስም ምናምን የምትይ ከሆነ ደግሞ ገደል መግባት ትችላለሽ። እሺ እኔን ገደል ግቢ? አዎ ገደል ግቢ። እኔን ነው ገደል ግቢ ያልከኝ?
በሰው ሀገር ተጎንብሻ ያመጣሁትን ገንዘብ ያልተጠቀምክበት አንተ ነህ ሰርተህ ለኔ የምትከፍለኝ? ዴናት አፍሽን ዝጊ። አፍሽን ዝጊ አትበለኝ። ዴናት እየጮሽ ነው። ድምፅሽን መስማት አልፈልግም። በቃ ተይኝ። ኧረ እባክህ የኔን ድምፅ ነው መስማት የማትፈልገው? አንቺ እንዴት ነው ተናያት ነው? ትሰሚኛለሽ? ድምፅሽን መስማት አልፈልግም። ቶማስ አንተ በቃችሁ። እኔ ላይ ነው እጄን የሰነዘርከው? በቃችሁ። እኔ ቶማስ ላይ በቃችሁ። ሄኖክ እባክሽ ይቅርታ። ተነሳልኝ። ይቅርታ እየጠየኩሽ እኮ ነው። ተነሳልኝ እያልኩ ነው። በእናትህ ዴናት ይቅርታ ሳትቀበይ ከዚህ ቤት ከወጣሽ ስትመለሽ ግን ሬሳዬ ነው የምታገኘው። ራሴን አጠፋለሁ። ደግሞ አንቺ መጣሽ አነከኝ እኮ። ይኸውልሽ ትሰሚኛለሽ? ካሁን በኋላ አንድ ቃል ትንሽ ስላለው ብትይ ምላሽን ቆርጬ ነው የማወጣልሽ። ስሚ፣ በአንቺና በቶማስ ምክንያት ዲናት አንድ ነገር ብትሆን እመኝኝ እገልሻለሁ። ሌሎች ቆየት ለመሄድ ነው እንደዚህ እየተዘገጃጀሽ ያለሽው? አጎቴ ጋር ልሄድ ነው። አናግረውና ከተስማማ ተመልሼ ሄጄ ሰርቼ እንከፍለዋለን። ድጋሚ ልንለያይ ነው። እኔ የምልሽ ለምን ይሄንን ቤት ሽጠ ነው ያለብንን ዕዳ ከፍለን ትልቅ ግቢ ተከራይተናል ነው? ቆይ ምን ለማለት እየሞከርክ ነው? ይቅርታ በቃ ስሚ፣ ዛሬ አትመለሽም እንዴ? ልጆቹን ማግኘት ስላለብኝ አልመለስም። እና ታዲያ ቆይ ዛሬ ብቻዬን ነው ማድረው ማለት ነው? ከሄድኩኝ በኋላ ብዙ ሌሊቶችን ብቻህን ታድራለህ። ብቻህን ታድራለህ? አንቺ በጣም ብዙ ሌሊቶችን ትራስ ታቅፈሽ ታድሪያለሽ። እኔ ግን ውቧን ሞቃቷን እብዷን ላንሴትዬ ቅፍ አድርጌ ነው ማድረው። የራስሽ ጉዳይ። ዛሬ ደግሞ በጣም ልይት ብለሻል። አራብኩም የኔ ፍቅር። በጣም ረበሽኛል። የፍቅርሽ ጠኔ ድፍት ሊያደርገኝ ነው። በላ ቁርጥምጥም አድርገኝ። ቀላል ቁርጥምጥም ማድረግሽ ገለኝ ነው እንዴ? አንቺ እኮ ነሽ እብድ እንደሆነ የምታደርጊ። እና ስታብድ ሳይ ደስ ስለሚለኝ ነው። ኧረ እባክሽ። እኔ የምልሽ ዴናት ነገሮችን ሳታበላሽብን በፊት ማስተካከል ያሉብን ነገሮች አሉ። ስለምን? ታውቂያለሽ፣ ቤቱን የገዛነው በመንደር ውል ነው። አሁን ላይ ደግሞ የመንደር ውል በህግ አግባብ ተቀባይነት የለውም እየተባለ ነው። እና ምን ልታደርግ ነው? ይኸውልሽ ምናልባት ነገ ልጁ ሊሸመጥጠን ይችላል። ይሄንን ደግሞ መገመት አይከብድም። የዴናት ለቅሶ ምንም ደስ እያለኝ አይደለም። እና አሁን ሀዘን ምናምን ብለህ ታስተባብል አይደለም? በቃ አለ አይደል አንዳንዴ ምንም ነገሮች ደስ የማይሉሽ ነገር፣ ምቾት የማይሰጥሽ ነገር እንደዛ ስለሆነ ነው። እሺ ካልክ ምን ይደረጋል? በጣም ጥሩ። ስለዚህ ምን እናደርጋለን መሰልሽ? ነገ በጠዋት ልጁን እንቀጥረውና ቤታችንን በስማችን እናዞራለን ማለት ነው።